እነዚህ በኢየሩሳሌም ላይ የሚሰሙት የአደጋ ጊዜ ሳይረኖችና በእስራኤል ሰማይ ላይ የሚታዩት ፍንዳታዎች ናቸው። ወደ 300 የሚጠጉ ድሮኖችና ሚሳይሎች ወደ እስራኤል ተተኮሱ። ሚያዝያ 14 ቀን የመጨረሻ ሰዓታት ላይ መካከለኛው ምስራቅ ትንፋሹን ውጦ ነበር። ከኢራን ምድር በቀጥታ በሊቀቁቅና እስራኤል ላይ ጥቃት ተሰንዝሯል። ኢራን በእስራኤል ላይ በቀጥታ ጥቃት በመሰንዘር በዓለም ዙሪያ የዜና አርዕስት ሆነች። ይህም ላለፉት 10 ዓመታት በጥላ ውስጥ የነበረውን ግጭታቸውን ለመጀመሪያ ጊዜ ወደ አደባባይ አውጥቶታል። እውነተኛ ተስፋ ትሩ ፕሮሚስ በመባል የሚታወቀው ይህ ዘመቻ እስራኤል በሶሪያ ደማስቆ በሚገኘው የኢራን ኤምባሲ ላይ ቀደም ሲል ላደረሰችው ጥቃት የተወሰደ ደፋር የአጸፋ እርምጃ ነበር። ይህም ከኢራን የተለያዩ ቦታዎች የተተኮሱ ኢራቅን፣ ሶሪያንና ዮርዳኖስን አቋርጠው እስራኤል ውስጥ የሚገኙ ኢላማዎች ላይ ለመድረስ የተጓዙ ከ300 በላይ ድሮኖችና ባሊስቲክ ሚሳይሎችን ያካተተ በየትኛውም ሀገር የተደረገ ትልቁ የድሮን ጥቃት ነበር። የዘመቻው ስፋት በክልላዊው ገጽታ ላይ ከፍተኛ ለውጥ መምጣቱን አመልክቷል። ይህ እንዲሁ በአንድ ጊዜ የተከሰተ ክስተት አልነበረም። ኢራን የወታደራዊ አቅሟን ለዓመታት ስታስፋ ቆይታለች። ይህ ሁሉ የሆነ ሳለ አንድ ጥያቄ ይነሳል። ከባድ ማዕቀብ የተጣለባት ሀገር እንዴት የክልሉ ልዕለ ኃያል ለመሆን ቻለች? On its drone and missile programs. በኢራን ላይ ዓለም አቀፍ የኢኮኖሚ ማዕቀብ ለመጣል የኢራን አብዮት ከፈነዳ ከአንድ ዓመት ባነሰ ጊዜ ውስጥ ፕሬዝዳንት ካርተር የመጀመሪያውን ዙር ማዕቀብ ጣሉ። ይህም በህዳር 1979 የተከሰተውን የአሜሪካ ኤምባሲ ተጋቾች ቀውስ ተከትሎ የመጣ ነበር። የኢራን አብዮትና የአያቶላ ሆሜኒ ወደ ስልጣን መምጣት በመካከለኛው ምስራቅና በዓለም ላይ ከፍተኛ ድንጋጤ ፈጥሮ ነበር። በአዲሱ አብዮት ስሜት ውስጥ የነበረችው ኢራን ወዲያውኑ አዳዲስ ፈተናዎችን ለመቃወም ተገደደች። የኢራቁ መሪ ሳዳም ሁሴን ከጊዜ ወደ ጊዜ እየተሰማው በመጣው ስጋት በኢራን ላይ ጦርነት ለማወጅ ምቹ አጋጣሚውን ተጠቀመ። Iraq invaded Iran in 7 areas in the north to protect its own northern oil fields and to cut the strategic road to Tehran while protecting በአሜሪካና በአጋሮቿ የተደገፈው የሳዳም የስልጣን ምኞት ጭካኔ የተሞላውን የ8 ዓመቱን የኢራን ኢራቅ ጦርነት ቀሰቀሰ። በ1984 ሳዳም እጅግ በሚያመመው ቦታ ላይ ለመምታት ወሰነ፣ ማለትም በንጹሃን ዜጎች ላይ። በተከታታይ የአየርና የሚሳይል ጥቃቶች ዓላማው ግልጽ ነበር፤ የኢራንን ሕዝብ ሞራል መስበር። እናም የከተሞች ጦርነት የተባለው አስከፊ ክስተት በዚህ መልኩ ተጀመረ። የቦምብ ጥቃቶች ታብሪዝን፣ ኢስፋሃንን እና ዋና ከተማዋን ቴህራንን ጨምሮ በርካታ ቁልፍ የኢራን ከተሞችን አውድመዋል። የኢራን የአጸፋ እርምጃ አማራጮች ውስን ነበሩ፤ መድፍና የአየር ኃይል። ሁለቱም ከፍተኛ ገደቦች ነበሯቸው። መድፉ መድረስ የሚችለው እንደ በስራ ያሉ ወደ 30 ኪሎ ሜትር ርቀት ላይ የሚገኙ የድንበር ከተሞችን ብቻ በመሆኑ የኢራንን ጠለቅ ያለ የመልሶ ማጥቃት አቅም ገድቦታል። የኢራን አየር ኃይልም ቢሆን ከኢራቅ የላቀ የራዳር መከላከያ ፈተናዎች ገጥሞት ነበር። ባግዳድ በከፍተኛ ሁኔታ ተከብባ ተጠብቃ ስለነበር እነዚህ ፈተናዎች ቢኖሩም የኢራን ጄቶች ኢራቅን 2 ጊዜ መምታት ችለዋል። አደጋዎችን ለመቀነስ የኢራን ስትራቴጂ ለጥንቃቄ ትኩረት ሰጥቷል። ለአውሮፕላኖች ደህንነት ቅድሚያ በመስጠት ይህም የተሳካ ተልዕኮ የመሆን እድሉን አነስተኛ አድርጎታል። ኢራቅ በአየር ጥቃቶቹ የበላይነቱን መያዟን ስትቀጥል ኢራን ስትራቴጂዋን ለመቀየር ተገደደች። ይህ ሽግግር የባሊስቲክ ሚሳይሎችን ፍለጋ ጨምሮ ሌሎች አማራጮችን ወደ ማሰስ መራት። በነሐሴ 1984 የኢስላማዊ አብዮታዊ ዘበኛ IRGC ሚኒስትር ሙህሰን ራፊቅ ዶስት በባሊስቲክ ሚሳይሎችን ግዥ ላይ የሚሰራ ቡድንን በመምራት በሱሪያና በሊቢያ ያሉ አማራጮችን አቴነ።
ጉዟቸው የጀመረው በደማስቆ ሲሆን የሱሪያው ፕሬዝዳንት ሐፊዝ አሳድ ሶቪየቶች በጦር መሳሪያ ግምጃ ቤታቸው ላይ በነበራቸው ቁጥጥር ምክንያት ሚሳይሎችን ማቅረብ አልቻሉም ነበር። ሆኖ በአጠቃቀማቸው ላይ ውስን ስልጠና ለመስጠት ተስማሙ። የኢራን የመጨረሻ ተስፋ በሊቢያ ላይ ያረፈ ነበር። በትሪፖሊ ሙአመር ገዳፊ የስኩድቢ ሚሳይሎችን ለማስተላለፍ ተስማሙ። ነገር ግን ይህ ያለምንም ቅድመ ሁኔታ አልነበረም። ለሚሳይሎቹ ምትክ ገዳፊ ኢራን ለሀገራቸው የአሜሪካን የሃውክ የአየር መከላከያ ጣቢያ እንድትሰጧቸው ጠየቁ። ከሊቢያ ከተቀበሏቸው ሚሳይሎች መካከል 4ቱን በኩዌትና በሳውዲ አረቢያ በሚገኙ ኢላማዎች ላይ እንዲተኩሱ ጠየቁ። ከ2 ወራት በኋላ IRGC በመድፍ ክፍሉ ውስጥ የሚሳይል ቡድን አቋቋመ። ሐሰን ቴህራኒ ሞጋዳምን አዛዥ እና አሚር ሐጂዛዴህን ምክትል አድርጎ ሾመ። በጥቅምት 1984 የ25 ዓመቱ መካኒካል መሐንዲስ ቴህራኒ ሞጋዳም የ13 ሰዎችን ቡድን ወደ ሱሪያ በመምራት በስኩድ ሚሳይሎች አጠቃቀም ላይ ከባድ የስልጠና ፕሮግራም ወሰደ። ይህ ለነሱ ትልቅ ታሪካዊ ወቅት ነበር። ምክንያቱም ሚሳይሎችን በቅርብ ርቀት ሲያዩ ይህ መጀመሪያቸው ነበር። መጀመሪያ ላይ የሶሪያ መሐንዲሶች የኢራንን ቡድን በማፌዝ ቢያንስ የ3 ዓመት የትምህርት ጊዜ እንደሚያስፈልግ ተንብየው ነበር። ነገር ግን በማይናወጥ ቁርጠኝነት በመምራት ስልጠናውን ወደ 3 ወራት ከባድና የተጠናከረ ክፍለ ጊዜ አሳጠሩት። ከ2 ወራት በኋላ ኢራን ከሊቢያ ከተላኩት 8 ሚሳይሎች የመጀመሪያውን ጭነት ተረከበች። ጭነቱ በሚሳይል ስራዎች ላይ የሚያግዙ የሊቢያ ቴክኒካል አማካሪዎችን ቡድንም ያካተተ ነበር። ሆኖም የመጀመሪያው ጭነት ከተላከ በኋላ የሊቢያ መኮንኖች ባልተጠበቀው ሁኔታ ሚሳይል የመተኮስ ድጋፋቸውን አቋረጡ። ይህም ጋዳፊ ለኢራን የሚደረገውን እርዳታ እንዲያቆሙ እንዳዘዛቸው በመግለጽ ነበር። ጋዳፊ ኢራን የተጋለጠች መሆኗን በማየት ያላትን አቋም ሀገሪቱን ለማስፈራሪያነት ለመጠቀም እየሞከሩ ነበር። አሁን የኢራን ሚሳይል ፕሮግራም መሪ የነበረው ቴህራኒ ሞጋዳም ስለ ስኩድ ሚሳይሎች ጥልቅ ግንዛቤ ለማግኘት ይህንን እንደ መልካም አጋጣሚ ተመለከተ። ከሚሳይሎቹ አንዱን ወስደው መለስተኛ ምህንድስና ወይም ሪቨርስ ኢንጂኒሪንግ ለመስራት ራፊቅ ዶስትን ፈቃድ ጠየቀ። የሊቢያውያን ድንገተኛ መውጣት ኢራንን አስቸጋሪ ሁኔታ ውስጥ ጥሏት ነበር። ነገር ግን ሞጋዳምና ቡድኑ ክፍተቱን ለመሙላት በፍጥነት ተንቀሳቀሱ። በመግቢት 1985 ያ ታላቅ ታሪካዊ ወቅት ደረሰ። የኢራን ቡድን የመጀመሪያውን ሚሳይል ለመተኮስ ተዘጋጀ። ኢላማውም በኪርኩክ አቅራቢያ የሚገኝ የዘይት ተቋም ነበር። The Iraqis say the Iranians hit an Iraqi oil complex at Kirkuk. And we pray that the Secretary General proves to be not only a pilgrim, but also the architect of a lasting peace between those two nations. To state whether Iran accepts 598 or not. If the answer is positive, it would be a welcome step and major breakthrough. If it is negative, the Council has no choice but rapidly to adopt enforcement measures. Iran had accepted Resolution 598. The resolution calls for a ceasefire, the withdrawal to pre-war lines. Iran has yet to persuade the diplomatic community that it is trying to end the war rather than stall for time. Until it does, the US will continue to push. ጦርነቱ በ1988 ካበቃ በኋላ ኢራን የእያንዳንዳቸው የመምታት አቅም ወደ 300 ኪሎ ሜትር ገደማ በሆኑ ጥቂት የውጭ ሀገር ስኩድ ሚሳይሎች ብቻ ቀርታ ነበር። ሞጋዳም ይህ ሀገሪቱ የተጋረጡባትን ሰፊ ስጋቶች ለመቋቋም በቂ እንዳልሆነ ተገነዘበ። እያንዳንዱ ሚሳይል ለኢራን ደህንነት የሚጋረጡ የተለያዩ እምቅ ስጋቶችን ለመቋቋም ታስቦ የተሰራ የረጅም ርቀት ሚሳይል ፕሮግራም የመፍጠር ተነሳሽነት ወሰደ። ዓላማዎቹ ግልጽ ነበሩ። እስራኤል መድረስ የሚችሉ የመምታት አቅማቸው ከ1000 ኪሎ ሜትር በላይ የሆኑ ሚሳይሎችን ማልማት፣ በፋርስ ባህረ ሰላጤ ላይ ያሉ የአሜሪካ ባህር ኃይል ንብረቶችን ለመምታት የሚያስፈልገው ትክክለኝነት ያላቸውን ሚሳይሎችን መንደፍ። የኢራን ሚሳይል ፕሮግራም እያደገ ሲሄድ አጭርና መካከለኛ ርቀት ሚሳይሎችንም ጨምሮ ወደ ተለያዩ አይነቶች ተስፋፋ።
and medium-range missiles. ፕሮግራሙ ፍጥነት እያገኘ ሲመጣ ፕሬዚደንት ቢል ክሊንተን ተጨማሪ ማዕቀቦችን በመጣል ምላሽ ሰጡ። Iran and Libya sanctions bill, it will limit the flow of resources necessary to obtain weapons of mass destruction. I am formally announcing my intention to cut off all trade and investment with Iran. ከ1000 ኪሎ ሜትር በላይ ርቀት መጓዝ የሚችለውን የሻሃብ 3 ሚሳይል ስኬታማ ሙከራ ተከትሎ ዩናይትድ ስቴትስ የኢራን ኩባንያዎችንና ግለሰቦችን ያነጣጠው በርካታ አዳዲስ ማዕቀቦችን አከታትላ ጣለች። States like these and their terrorist allies constitute an axis of evil, arming to threaten the peace of the world. Iran aggressively pursues these weapons and exports terror. I see the impact and influence of Iran everywhere. It is negative, destabilizing. Iran's longest-range solid-fuel missile was on the launch pad Wednesday. It's a launch of Asajil-2. With a range of just under 2,000 kilometers, some 1,200 miles, the missile is capable of hitting Israel and parts of Europe, as well as U.S. bases in the Gulf. የቴህራን ሞጋዳም የመጀመሪያ ዓላማ የሆነው የሚሳይልን ርቀት ማራዘም ከተሳካ በኋላ ቀጣዩ ትኩረቱ የሲኢፒ መጠንን መቀነስ ወይም በቀላል አነጋገር የሚሳይልን ትክክለኛነት የአኪዩረሲ ማሳደግ ነበር። ይህ ጥረት ይበልጥ ወሳኝ የሆነው የበላይ መሪው ንጹሃን ዜጎች እንዳይጎዱ የሚሳይል ትክክለኛነት እንዲሻሻል በተለይ ትዕዛዝ በሰጡበት ወቅት ነበር። ይህንን መመሪያ ተከትሎ በትክክለኛነት ላይ ከፍተኛ መሻሻል ታይቷል። ይህም የሲኢፒ መጠንን በስኩድ ሚሳይሎች ከነበረበት ከ2000 ሜትር በላይ ለፋርስ ባህረ ሰላጤ ሚሳይሎች ወደ 10 ሜትር ያነሰ ደረጃ አውርዶታል። የሙጋዳም ለዓመታት ያደረገው ያላሰለሰ ጥረት የሚሳይልን ርቀትና ትክክለኛነትን ማራዘም፣ ጠንካራ የመከላከያ አቋምን የመጠበቅ እና ለኢራን ሊጋረቱ የሚችሉ ስጋቶችን የመከላከል ዓላማዎችን በተሳካ ሁኔታ አሳክቷል። የኢራን ሚሳይል ፕሮግራም አባት ተብሎ በሰፊው የሚታወቁት ሜጀር ጀነራል ሐሰን ቴህራኒ ሞጋዳም ኖቬምበር 12 ቀን 2011 በኢስላሚክ አብዮታዊ ጥበቃ ጦር IRGC ወታደራዊ ካምፕ ውስጥ በደረሰ ከፍተኛ ፍንዳታ ሕይወታቸው አልፏል። የIRGC እና የኢራን የመንግስት መገናኛ ብዙሃን እንደገለጹት ከሆነ ፍንዳታው የተከሰተው ከቴህራን በስተምዕራብ 25 ማይል ያህል ርቃ በምትገኘው ቢድካኔ ማላርድ አቅራቢያ በሚገኘው አልጋዲር የሚሳይል ጦር ሰፈር ውስጥ ነው። የኢራን መንግስት ይፋዊ አቋም ክስተቱ በስራ ላይ ያጋጠመ ድንገተኛ አደጋ ኢንዱስትሪያል አክሲደንት ነው የሚል ነው። Missile program. Well, an aggressive move from Iran today. Their military is conducting new tests on its missile and radar systems. This is in direct defiance of new U.S. sanctions. Launching a ballistic missile attack on after Iran launched missiles towards U.S. troops. The missiles fired last night at us. Sanctions on Iran after a ballistic missile test. With Iranian-made drones playing an increasing role in Russia's war in Ukraine, the Islamic Republic just Iran has unveiled what it calls its first domestically made hypersonic missile to target anti-missile systems penetrating the most advanced air defenses, including Israel's Iron Dome. Interceptions happening here in the skies over Tel Aviv. There are sirens ringing all over Israel.